አንትሮፒክ የሚባለው የክላውድ ኤአይ ካምፓኒ አራተኛ ቨርዥኑን ቴስት አድርጎ ነበረ። ልክ ለህዝቡ ሊለቁ ስሉ በጣም አስገራሚ አስደንጋጭና በጣም ያልተጠበቀ ነገር ስለተገኘበት ሞዴል ውስጥ ሁሉ አድርጎታል። አንለቀም ብሏል ለህዝቡ። በጣም ስለዚህ ስለተያዘው የኤአይ ሞዴል ዛሬ ልነግራችሁ ፈልጌ ነው። በጣም ኢንስፓይሪንግ፣ በጣም አሳሳቢም፣ በጣም ደግሞ ብቻ አስደሳችም እንበለው አሳሳቢ ብዙ ትልቅ ነገሮች መነጋገሪያ ይሆናል ሰሞኑና ስለዚህ ኤአይ ሞዴል ነግራችኋለሁ በዛሬ ቪዲዮ። እንግዲህ ይሄኛው በጣም አስገራሚ አሳሳቢና አስደንጋጭ የተባለው የኤአይ ሞዴል እንግዲህ የተያዘበት ምክንያት ችግሮች ኖሮበት ሳይሆን በጣም ከተፈለገው በላይ በጣም ጥሩና በጣም ፓወርፉል ሆኗል ተብሎ ነው ሆልድ የተደረገው። ስለዚህ አንለቀም ብሏል ለህዝቡ፣ ለፐብሊኩ አይለቀም ብሏል። ስለዚህ የአሜሪካንና የአሜሪካ ካምፓኒዎችን ጥቅም እናስከብርበታለን እያሉ ነው ወስነዋል። ይህ ውሳኔ ደግሞ ቻይናን ጨምሮ ሌሎች ዓለማችንን ጭንቅ ውስጥ ከተዋቸዋል ማለት እንችላለን። ለምንደሆነ ነግራችኋለሁ። በጣም አሳሳቢ ነው። ኢቭን እኛንም እንደግለሰብ እኔንም ሆነ እናንተን የሚመለከት ጉዳይ ነው። እንግዲህ አነጻጻሪ ነግራችኋለሁ። ዛሬ የምንጠቀማቸው አሁን ክላውድ በዚህ ሰዓት ለፐብሊኩ ለኮቪ እየተጠቀሙ ያለው ሞዴል ቶፕ የሚባለው ነው። ዓለማችን ላይ ከኤአይ ሞዴሎች ቶፕ የሚባለው ኤአይ ሞዴል ነው። ከሱ አንጻር ራሱ የትና የት ልቆ እንደሆነ ፐርፎርማንሱ ካፓሲቲው ሰብሊቲው ማለት ነው እንደሆነ ነግራችኋለሁ። በጣም ለማሰብ ራሱ ይከብዳል ጋይስ። እንግዲህ የነገርኳችኋለሁ ነገር የሆነ ሳይፋይ ኦር ታሪክ ሊመስላችሁ ይችላል፣ ግን አይደለም። ሪሊ ሀፕን ያደረገ ነገር ነው። ስሙንን ክላውድ ማይቶስ ኤአይ ሞዴል ብሎታል ማለት ነው። እንዳልኳችሁ አንትሮፒክን ብዙዎቻችሁ ልታውቁ ትችላላችሁ። ልክ የቻትጂፒቲ ፓረንት ካምፓኒ ኦፕን ኤአይ እንደሚባለው የክላውድም ደግሞ አንትሮፒክ ነው የሚባለው። ከአሁኑ ይሄኛው ሞዴል በፊት 3 አይነት ሞዴሎች አሏቸው እነዚህ የካምፓኒ። የመጀመሪያው ሃይኩ የሚባለው ነው፣ በጣም ፈጣንና የሆነ ቀላል ስራዎችን ለመስራት የምንጠቀምበት ነው። ሁለተኛው ሶኔት የሚባለው መካከለኛና ለብዙ ስራዎች የሚሆን አይነት የኤአይ ሞዴል ነው። አሁን በብዙዎች ዘንድ እየተጠቀምን ያለው ነው ኦፐስ የሚባለው ነው። ብዙ ቨርዥኖች አሉት ይሄ ኦፐስ የሚባለው ራሱ ከዛሬ ድረስ ድርጅቶች በጣም ኬፐብል እና በጣም ትልቅ አቅም አለው ብሎ እየተጠቀሙበት ያለው የኤአይ ሞዴል ነው ይሄ ኦፐስ የሚባለው። ከዚህ በመቀጠል ነው እንግዲህ ሌላ ቀጣይ ኤአይ ሞዴላቸውን እየሰሩ ባለበት እንግዲህ ያ የተሰራው እነሱም ይህን የሰሩት ራሱ ኤክስፔክት አላደረጉም በዚህ ሌቭል ኬፐብል ይሆንና ብዙ ነገሮችን አለማችን የሚቀየር አለማችን ኢቭን ኮንቴክስት ውስጥ ጦርነት ውስጥ የሚከት ሞዴል እንሰራለን ብሎ አላሰቡም። ይህን ሞዴል የሰሩት ማለት ነው። በነገራችን ማይቶስ ማለት በፊኛ ታሪክ ቀያሪ ወር ደግሞ መሰረታዊ ታሪክ እንደማለት ነው። ይህንን ነገር ስሙን በትክክል ይገልጸዋል። ምክንያቱም እንግዲህ የዓለማችን ታሪክ በእጅጉ የሚቀይር ምናልባትም ከጦርነት ያልተናነሰ ነገር በሀገራት መካከል ሊቀሰቀስ ይችላል ተብሎ ይጠበቃል። ስፔሻሊ በኤአይ ሬስ እንግዲህ እንደምታውቁት አሜሪካና ቻይና በጣም ሬስ ላይ ናቸው። አሜሪካ ምንም ሊድ እያደረገች ብትሆንም ቻይናም ከዚህ እያደረች አይደለም በዚህ ኤአይ ሞዴሎች በዚህ ኤአይ ሲስተሞች ለመገንባት ማለት ነው። የዚህ ኤአይ ሞዴል ልዩነቱ ምንድን ነው ብላችሁ የጠየቃችሁ እንደሆነ እንግዲህ ልዩነቱ ከምንም በላይ ደግሞ የኮምፒውተር ሶፍትዌሮች ውስጥ ያሉ እነዚህ ጥቃቅን ክፍተቶችንና ችግሮችን በሚገርም ሁኔታ ባልተጠበቀ ፍጥነትና ባልታሰበ ሁኔታ ፋይንድ አውት ማድረግ መቻሉ ነው። አለማችን ላይ አሉ የተባሉት ትልቅ የሶፍትዌር ካምፓኒዎች ማይክሮሶፍት እና ጉግል፣ አማዞን ዌብ ሰርቪስ የሚባሉ አሜሪካ ውስጥ የአሜሪካ ካምፓኒዎች ብዙ ትልቅ ሶፍትዌሮች ቴስት አድርጓል። እነዚህ ቴስት አድርጉ ብዙ ነገሮችን ስላገኙ ነው። በዛ ምክንያት ነው ለፐብሊኩ ለመልቀቅ ያልፈለጉበት ምክንያት ማለት ነው። ከዚህ ጋር ያጂ አንድ በጣም የሚገርም ይህንን ነገር ለማሳያ እንዲሆናችሁ በጣም የሚገርም ነገር ልንገራችሁ። ኦፕንቢኤስዲ የሚባል የሆነ በጣም ጠንካራና ደህንነቱ ሴፍ ደግሞ የተጠበቀ የሚባል የኮምፒውተር ሲስተም አለ። እንግዲህ የሰው ልጆች ለ27 ዓመታት ያክል ያላገኙትን የሴኩሪቲ ኤክስፐርቶች፣ የሶፍትዌር ዴቨሎፐሮች፣ ቴስተሮች፣ ኳሊቲ ቴስተሮች የሚባሉትን ለ27 ዓመታት ያላገኙትን ፍሎ ደግሞ የኤአይ ሞዴል በጥቂት ደቂቃዎች ፋይንድ አውት አድርጎ ማግኘት ይችላል። በጣም ነው ያስደነገጣቸው። ይሄ ማለት ስንት ዓመት አውቶሜሽን ቱሎች ራን እያደረጉ ስንት ምን ነገር ሲያደርጉ የነበሩትን ቱል ምንም ነገር ያልተገኘበትን ዛሬ በአጭር ደቂቃ ያንን ፍሎ ማግኘት ይችላል ማለት ነው። አስገራሚ ሪዛልት ነው ቱ ቢ ኦነስት። ሌላው ደግሞ እንግዲህ የሳይበር ሴኩሪቲ በሚባለው ፈተና ላይ ነው። የሞዚላ ፋየርፎክስ ብራውዘር ጃቫስክሪፕት ላይ የጃቫስክሪፕት ኢንጂኑ ላይ ሰብሮ መግባት ሙከራው አካሂዶ ነበር። እንዳልኳችሁ እንግዲህ አሁን የምንጠቀመው ለህዝቡ የተለቀቀው ሌተስት የሚባለው የኤአይ ሞዴል ከሱ ጋር በኮምፓሪዝን ለማየት ያክል እሱ አሁን ከ250 ጊዜ ሙከራ ውስጥ ሁለቱን ብቻ ነው ያንን ሰብሮ መግባት የቻለው። ይሄኛው ደግሞ ያልተለቀቀውና ማይቶስ የሚባለው የኤአይ ሞዴል ግን 187 ያክል ጊዜ ሰክሰስፉል ነበር። 257 ውስጥ 187 ያክሉ ሰብሮ መግባት ችሏል። እንግዲህ ካምፓኒ እንዳስታወቀለ ድርጅቶቹና ለሶፍትዌሮቹ ድህነት ሲባል እንግዲህ ሞዴሉን ራን ካደረጉባቸው ሶፍትዌሮቹ መካከል 1% ያክል ነው ለህዝቡ ይፋ አደረጉት። ኦልሞስት 99% ያክል ለካምፓኒዎቹና ለሶፍትዌሮቹ ድህነት ሲባል ለምን ሃከሮቹን ያን ነገር እንዳያስቡና ፕሎዎች መፈለግ እንዳይጀምሩ ሲባል ፐብሊክ አላወጧቸውም፣ አልተናገሯቸውም በየቴክኖሎጂ ላይ ራን እንዳደረጓቸው ማለት ነው። ታዲያ ይሄን ያክል ጎበዝ ከሆነ ለምንድን ነው ከህዝብ የሚለቀቁ ለፖዚቲቭ አይደለም ወይ ምናምን ልንል እንችላለን ብላችሁ ልጠይቁን ትችላላችሁ። የሚያስቀድም ጥያቄ ነው። እንግዲህ ኤአይ ሲስተም በጣም ጠንካራ ስለሆነ መጥፎ የሚባሉ የካምፓኒዎች እጅ ብገባ ምን ሊያደርስ እንደሚችል
ለመረዳት ከባድ አይመስለኝም። ይህንን ሞዴል ተጠቅመን የፈለግነው ሶፍትዌሮች ላይ ራን ብናደርግ ብዙ አይነት ሶፍትዌሮች አሉ። እንግዲህ አለማችን ላይ በጣም ሂውጅ የሚባሉ ሶፍትዌሮች ላይ እነዚህን በጎች ፋይንድ አውት አድርጎልን መዘገብትን ካምፓኒዎቹ ላይ ያልተፈለገ ጉዳት ማድረስ ስለሚቻል ያንን ነገር ሪስክ ሚኒማይዝ ለማድረግ ነው። ይህንን ከተለቀቀ ጥያቄ ያስነሳብናል እና ይህ ነገር ትልቅ ከባድ የሚባሉ ኬስ ስለሆነ ለዛ ሲባል አንለቅም ብለውት ነው። በዚህ ምክንያት ነው ማለት ነው የማይለቀቀው ለብዙዎቻችን። ለምን በዚህ ተጠቅመን ብዙ ነገሮችን ማድረግ ስለምንችል ማለት ነው። እንግዲህ በዚህ ምክንያት ነው እንግዲህ አንትሮፒክ አንድ ትልቅ ውሳኔ ያሳለፈው ለህዝቡ አለመልቀቅን እንደ ውሳኔ ያሳለፈው። ከዛ ግን አንድ ሌላ ያሳለፈው ውሳኔ አለ። እንግዲህ ምንድነው እሱ? ፕሮጀክት ግላስ ዊንግ የሚባል ፕሮጀክት ነው የጀመሩት። እንግዲህ ማለት ማይቶስ እንደ አጥቂ ኦር ደግሞ ኦፌንሲቭ ከምንጠቀመው ይልቅ እንደ ዲፌንሲቭ በካምፓኒዎቹ ሳይ ማለት ነው እንደ ዲፌንሲቭ ሜካኒዝም እንዴት መጠቀም እንችላለን የሚለው ፋይንድ አውት የሚያደርጉበትና ሶፍትዌሮቻቸው ውስጥ ያሉትን ሆሎችን ቼክ አድርጎ ራሳቸውን ሌሎች ሰዎች አጥቂዎቹ ከማግኘታቸው በፊት እንዲያስተካክሉ የሚያደርግ ፕሮጀክት ነው የቀረጹት ማለት ነው። ለአሜሪካ መንግስትና የአሜሪካ በሆኑ ሶፍትዌር ካምፓኒዎች ዙሪያ ከነሱ ጋር ለመስራት ማለት ነው። ስለዚህ እነዚህ ድርጅቶች አድቫንቴጀስ ሆኖ ማለት ነው ችግሮቻቸውን ክፍተቶቻቸውን በዚህ ኤአይ ተጠቅሞ ይደፍናሉ፣ ከችግር ይተርፋሉ ማለት ነው። ሀቀሮች ደግሞ ያንን ሴኩሪቲ ብሪች አልፎ ከፍተኛ አደጋ ሊያደርሱባቸው ከሚችለው አደጋ ይተርፋሉ ማለት ነው። እሺ ከዛስ እነዚህ ካምፓኒዎች ኬስ ታደረጉበት ችግሮቻቸውን ፈቱበትና ሁሉም ነገር ጨረሱ እንበል። አይ ቲንክ ለህዝቡ እኮ መለቀቁ አይቀርም አይደል? አከሮ የሆነ ጊዜ ሲለቀቅ ምንድነው ሊፈጠር የሚችለው? ይህ ነው እንግዲህ አሁን ሌሎችን ሀገራትን በጣም እያሳሰበ ያለው ኢቭን እኛንም ይነካል ያልኳቸው በዚህ ምክንያት ነው። በዚህ አሁን ቻይና አሁን ለምሳሌ ስታለጋበስ ነበር የኤአይ ፖሊሲ ኢንተርናሽናል የሆነ ኤአይ ፖሊሲ ይኖረ ምናምን የሚባል ብዙ አለመመራት ይህን ነገር እያወሩበትና ፖሊሲ እንቅረጽ ምናምን ሲባባሉ ነበረ። አሜሪካ ደግሞ ጥላ መሄድ ነው የምትፈልገው። የኤአይ እድገት ደግሞ ይሄ መንግስታት ተግባብቶ ፖሊሲ ከሚቀርጹበት ፍጥነት ጋር ምንም ሊገናኝ አልቻለም። ኤአይ በጣም ላይ በላይ እያደገ ሌላ ሌብል ላይ ደርሷል። አውት ኦፍ ኮንትሮል ሆኗል። ሪሊ ከሰዎች ቁጥጥር ውስጥ ሆኗል የኤአይ ሲስተም እድገቱ አሁን ባለበት ደረጃ ማለት ነው። ስለዚህ ቻይናን ማስደንግጧል። የራሷን እንግዲህ እንደዚህ አይነት ኬፔብል የሆነ የኤአይ ሞዴል ትሰራለች ተብሎ የሚጠበቃት ደግሞ የሚገርሙ አንትሮፒክ እንግዲህ እንደዚህ አይነት ኬፔብል የሆነ ኤአይ ሞዴል ለመስራት ቢያንስ 18 ወራትን ያስፈልጋል። የሆነ ካምፓኒ እንደዚህ አይነት ኤአይ ሞዴል ስራ ብሏል። ስለዚህ እዛ ላይ ይደረስባቸው የሆነ እንግዲህ ጊዜ የሚያሳየን ነገር ነው የሚሆነው። ለእኛ ሀገር ኮንቴክስትስ ምንድን ነው ያለው ሚኒንግ እንዳለን ከሆነ ልክ ለህዝቡ እንደተለቀቀው እነዚህን ኤአይ ሞዴሎች ተጠቅሞ ብዙ አጥቂዎች የፈለጉትን ነገር ፕላን ማድረግ ይችላሉ፣ መስራት ይችላሉ። እኛ ሀገር ደግሞ እንደምታውቁት ብዙ አፕሊኬሽኖች አሉ። የአፕሊኬሽኖቻችን ሴኩሪቲ ምን ያክል እንደሆነ ቲንክ ብዙዎቻችሁ መገመት ትችላላችሁ ብዬ አስባለሁ። ያውን ለማጣጣል ሳይሆን ብዙ ክፍተቶች ሊኖሩብን ይችላል። እኛም ኦብዘርቭ ስንጠቀማቸው ኦብዘርቭ የምናደርጋቸው ኬዞች ስላሉ ማለት ነው። ስለዚህ በተለይ እንደ ሞባይል አፕሊኬሽኖች ቴሌብር ምናምን የታሰሉ አፕሊኬሽኖች ላይ እንደዚህ አይነት ሴኩሪቲ ፕሮዎች ካሉና በዚህ ኤአይ ሞዴሎች ከተገኙ ምን ያክለኛ ፐርሰናሊ አደጋዎች ሊያመጡብን እንደሚችሉ ለማሰብ ቀላል አይሆንም ብዬ አስባለሁ። ኤአይ ኤጀንቶች የሚባሉ አሉ። ራሳቸው በአውቶሜትድ ሆነ ዲስፒዩት አድርጎ ታስኮችን የሚሰሩ ኤአይ ሞዴሎች መጥተዋል እና በእነሱም ተጠቅሞ እኛ በምን መልኩ ሊጎዳ እንደሚችል ኤግዛክትሊ አሁን በዚህ መልኩ ማለት ባንችል እንኳን በጣም ትልቅ ጉዳት ሊያደርስብን እንደሚችል ማሰብ መቻል አለብን። ኦልሬዲ ማለት ሀፕን ሊያደርግ ይችላል። ምን የሆነ እንደ ቲዎሪ የምናወራው ነገር አለ፣ ፕራክቲካሊ መሆን የሚችል ነገር ነው። ሆኖም ስላየ ነው በሌሎች ኬዞች እኔንም ወሬ ያደርገኛል። እስቲ የእናንተ ሀሳብ ምን ማስተያየታችሁ ምንድነው ማድረግ የምንችለው ብላችሁ ታስባላችሁ? ለነሱ እንግዲህ ይሄ ካምፓኒ ልክ ለአሜሪካ ካምፓኒ ሶፍትዌር ካምፓኒዎች የፈቀደው እንደ ፈቃድ ለኢትዮጵያ ካምፓኒዎች መጀመሪያ ክፍተቶቻችሁ ሙሉበት ብሎ ይሰጣችኋል ተብሎ አይጠበቅም። እንግዲህ ሜቢ ሊያደርጉም ይችላሉ። ያ ካልሆነ ደግሞ ሁላችንም አራት ሪስክ ማለት ነው። ሶ የቪዲዮ ጠቃሚ ሆኖ ካገኛችሁት ለፍሬንዶቻችሁ ሼር ብታደርጉ ደስ ይለኛል። ቻናሌን ደግሞ ሰብስክራይብ አድርጋችሁ ኤአይ ነክ መረጃዎችን ብዙውን ጊዜ ሪሰርች ላይ ኤአይ በጣም አስገራሚ የሆኑ ሪሰርች ፔፐሮችን ሪቪው ያደረግኩኝ ጠቃሚ የምላቸውን ኮንሰፕቶችን ለእናንተ ለመግለጽ እሞክራለሁኝ። ሰብስክራይብ በማድረግ ቤተሰብ ብትሆኑ ደስ ይለኛል። በሌላ በቀጣይ ቪዲዮ እስከምንገናኝ ቻው።